ምነው ይበቻል ዝም ማለት ምነው ይህ ሁሉ ተደርጎለት ምነው ሌላ መዝሙር ጋና ሰላም ይብዛላችሁ ቅዱሳን። እኔ ነብይ አቤል ተስፋይ እባላለሁ ከጂሰስ ኤምባሲ ቤተክርስቲያን። እግዚአብሔር ልቤ ላይ ዛሬ ያከበደውን ነገር አንድ የእግዚአብሔርን ቃል አካፍላችሁ በኢዮብ መጽሐፍ ምዕራፍ 22 ቁጥር 28 ላይ ያሰብከውን ያከናውንልሃል በመንገድ ላይም ብርሃንን ያበራል ይላል። ያሰብከውን ያከናውናል በመንገድ ላይም ብርሃንን ያበራል ይላል። በናዝሬቱ በኢየሱስ ክርስቶስ ስም ባሰባችሁት ነገር ላይ እግዚአብሔር ብርሃኑን ያብራላችሁ። ይህ ብርሃን እንዲበራ የእናንተ ሐሳብና የእግዚአብሔር ሐሳብ አንድ መሆን አለበት፣ አላይን መሆን አለበት። እግዚአብሔር ልብና ኩላሊትን የሚመረምር አምላክ እንሆ ያሰባችሁትን ሐሳብ ከእሱ ሐሳብ ጋር አንድ ሆኖ የሚጸናው መንገዱ ላይም ብርሃንን የሚበራው የእናንተ ሐሳብና የእሱ ሐሳብ አንድ ሲሆን ነው። በዚህ በአላይመንት ወራችን ላይ ከእግዚአብሔር ጋር ተስተካክለን በምንሄድበት ወራችን ላይ እግዚአብሔር ጸጋውን ያብዛላችሁ፣ ጨለማ አይወርሳችሁም። በምታስቡት ነገር ላይ በሙሉ እግዚአብሔር እንሆ መላእክቱን ልኮ ይጠብቃችሁ። እናንተና ቤተሰቦቻችሁን ሁሉ በአንድ መለኮታዊ አቅጣጫ ላይ እግዚአብሔር ይምራችሁ። ትምህርታችሁን፣ ጤንነታችሁን፣ ቢዝነሳችሁን፣ ሰላማችሁን እግዚአብሔር ይጠብቅላችሁ። ኖ ያሰባችሁትን ነገር እሱ ያከናውንላችሁ። እግዚአብሔር የእናንተን ሐሳብ እሱ ከሰራው ከዚህ በላይ ምን ነገር አለ? ከዚህ በላይ ትልቅ ነገር ምንም የለም። ስለዚህ የእናንተ ሐሳብና የእሱ ሐሳብ ይስማማ። በዚህ ዛሬ ባርካችኋለሁ። ይህንን አገልግሎት እንሆ መታችሁ ከዚህ በላይ ደግሞ በአካል መካፈል ለምትፈልጉ በአንዳንድ ችግሮች ላይ ያላችሁ፣ የከበዳችሁ፣ የጨነቃችሁ፣ ተግዳሮት የበዛባችሁ ወይም ደግሞ እግዚአብሔር አምላክ አምልኮ ስለሚገባው ለሱ ምስጋናን አምልኮን ሰጣለሁ የምትሉ መታችሁ በዚህ ቦታ ላይ ጆይን አድርጉን። ከዚህም በላይ ትላልቅ ነገሮችን እግዚአብሔር ያደርጋል። ይሁድ ላይ የፈውስ የታምራት ድንቅ ነገሮች የሚሆኑበት ጊዜ ነው። በሚቀጥሉት 7 ቀናት ውስጥ ድንቅን ነገር እግዚአብሔር ስለሚያደርግላችሁ ይህንን የምትጠባበቁ መታችሁ ከኛ ጋር አብራችሁ ወርሺፕ አድርጉ። አድራሻችን ፊጋ ትራፊክ መብራቱ ጋር ቅዱስ ሕንፃ 2ኛ ፎቅ ላይ ጊዜያችሁ ይጠበቅ። እግዚአብሔር ይባርካችሁ። ምነው ይበቻል ዝም ማለት ምነው